ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ? እኔ ያለሁላችሁ ውድ ቤተሰቦቼ እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ባለፈው ይቅርታ ድምፅሽ አይሰማም፣ ድምፅሽ ያስተጋባል ያላችሁ ታውቃላችሁ። አረብ ሀገር ያላችሁ ልጆች ያኔ ሙከይፍ ተከፍቶ ሲከፈት በጣም ድምፁ ያስተጋባል። ለዚህ ነው ስለ ድምፅ ጥራት ይቅርታ እላችኋለሁ። ዛሬ ደግሞ እኛ አረብ ሀገር ያለን ልጆች ባካችሁ እንተባበር፣ እንረዳዳ፣ ቻሌንጅ ኑረን ዩቱባችን ለማሳደግ ዛሬ እንደ ቀልድ እንለማመናለን። ያኔ ዛሬ እኔ ለምንሻለሁ አንቺም ትለምኛለሽ፣ ግን አንድ ቀን ለኛው ነው የሚጠቅመው። እጅ በእጅ አይደለም ዛሬ የሚጠቅመን። አንድ ቀን ውጤታማ ስንሆን ያኔ እኮ በግድ ነው፣ በቃ ሳልፈልግ ነው የከፈትኩት፣ በቃ እሰራለሁ ብዬ አልገመትኩም ትያለሽ። ዛሬ እኔ ተባበርሻለሁ፣ አንቺም ተባበሪኝ፣ አግዢኝ፣ አግዝሻለሁ። በምችለው አንቺ በምትችይው እኔ በምችለው እንተጋገዝ። አንድ ስልክ ሌላ ትርፍ ስልክ እንኳን ባይኖረን በወረቀትና በእስክሪብቶ እየሳብን መለማመድ ይሻለናል። ተው እንተጋገዝ፣ እንረዳዳ። ያኔ እጅ ለእጅ ተያዘን እንደግ። እኛ እኮ አረብ ሀገር ያለን ሴቶች ለሌላው ትርፍ ነን፣ ግን እርስ በርሳችን አንረዳዳም። እርስ በራሳችን ማደር እንፈልግም። ልክ ማደግ ለኛ እንዳልተወሰነ ነገር፣ ማደግ ለኛ እንዳልሆነ ነገር፣ እኛም ሌላ ነን፣ ነገ ሌላ ሰው ነን። መስራት እንችላለን፣ ሁሉንም ነገር የማንችለው ነገር የለም። ግን ከትናንትናው ብለን ያኔ አንድ ነገር ጠብ ይዘን ነገ ይሆናል ብለን ከምንጠብቅ በአቋራጭ ደግሞ ሌላ ነገር ሊሆን ይችላል በማለት ነው አረብ ሀገር የመጣ ነው። ተምረን ወይ ሳንማር አይደለም፣ ተምረንም ሳንማርም ብዙ እውቀት አለን አረብ ሀገር ያለን ልጆች ማለት ነው። ከእውቀትም እውቀት በላይ፣ በዛ ላይ ደግሞ ስደት ሲጨመርበት የባሰውን እውቀታችንም ይዳብራል። ከትምህርት በላይ ደግሞ አረብ ሀገር በጣም ስደት ላይ ያለን ሴቶች በጣም ከትምህርት በላይ ብዙ ነገር አውቀንበታል። መራቅን፣ መራብን፣ ከቤተሰብ ተለይቶ መኖርን፣ ጠንካራ ነን። በቃ በጣም ጠንካራ፣ ከጠንካራም ጠንካራ በላይ በምንም ነገር የማንወድቅ፣ ለችግር ለደስታ ለሁሉም ነገር ቦታ ማንሰጥ፣ በቃ ሁሉንም ነገር መቆጣጠር የምንችል ነው። ግን አንረዳዳም፣ አንተጋገዝም። ለራስሽ አትሆኝም፣ እኔም ለራሴ አልሆንም፣ አንቺም ለራስሽ አትሆኝም። ግን እኛ ብንተጋገዝ ብንረዳዳ ያኔ በጣም አሪፍ ነው። በጣም ለኛ ማደግ ለነገ ህይወታችን ያኔ ለነገ ህይወታችን የሚሆነው ፈጣሪ ነው የሚያውቀው። ግን አይታወቅም። እስከሰራሽ ዩቱባችን አድሰንስ አድርገን ብንገባ፣ ሀገር ቤት ሞኔታይዝ አድርገን ብንገባ ለኛም ይጠቅመናል። ያኔ ስደትን ሁለተኛ አናስብም። ዩቱብ መስራት ማለት ሌላ ነገር እንደገና ተምረሽ ወይ ደግሞ ሌላ ነገር ጨምረሽ አይደለም። ያው በእጅሽ የምትሰሪው በአፍሽ የምታወሪው ያኔ ዴይሊ የምታረጊው ነገር አለ አይደለም። ቡና ማፍላትም ይሁን ወጥ መስራትም ይሁን እንጀራ መጋገርም ይሁን ልጥ ማብካትም ይሁን በእጅሽ የምትሰሪው ነገር እያወራሽ ወይ በቪዲዮ ወይ ደግሞ አለ ቪዲዮ መስራት ነው። አትፍሪ እህቴ፣ ነይና ውጪ። ፍራቻ ወደ ኋላ እንጂ ወደ ፊት አያስኬድሽም። ፕሊዝ 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 እንተባበር፣ እንጠጋገዝ ፕሊዝ። አረብ ሀገር ያለን ሴቶች ሁላችንም፣ ሴቶች በሙሉ ሴት ወንድም ባንል ሁላችንም እንረዳዳ። ያኔ ለህይወታችን መቀየር መንገድ እንፈልግለት። ያኔ ይሄ አትሸከሚው፣ አይከብድሽ፣ አትከፊበት። ግን በእውቀት የሚመጣ ነው፣ እየዳበረ ይመጣል። ዛሬ የሰራሽው ነገ ደግሞ ከዛሬ የተሻለ ነገ እያሻሻልሽ ነው የምትመጪ። ስለዚህ
እንረዳዳ። ያኔ እንረዳዳ ስላችሁ በብር አይደለም፣ በጉልበት አይደለም፣ ግን እርስ በርሳችን ተባብረን ያኔ ቻሌንጁ ለራሳችን እንጠቀምበት። የምታዳምጪ እህቴ፣ የምታዳምጠው እህቴ ፕሊዝ ሰብስክራይብ ሳታደርጉኝ አታልፉም። ፕሊዝ እኔም ሰብስክራይብ ሳላደርግ አላልፍም። አንቺም ሰብስክራይብ ሳታደርጊ አታልፊኝ። ይሄ ቻሌንጅ ነው። አሁን ተቸግረሽ ሰውን ከምትለምኝ ሰርተሽ ውጤታማ ባትሆኝ እንኳን ይሄን አግዙን ትያለሽ። ይሄ ቻሌንጅ እንግዲህ ሰብስክራይብ ነው ቻሌንጁ። ፕሊዝ 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 ብርም ይጠይቃል፣ ብርም ይለምናል ቻሌንጁ። ሰብስክራይብ አድርጉኝ። የምታዩም ማታዩም ፕሊዝ ይሁልኝና ሰብስክራይብ አድርጉኝ። ኮንቴንቱ ቢመቻችሁም ባይመቻችሁም ሰብስክራይብ አድርጉኝ። ወደ ተሻለ ነገር እመጣለሁ። የግድ ደና ኮንተንት ወይ ድራማ ነክ ወይ ሙዚቃ ያኔ በቃ ያኔ ሰውን በምስብ ነገር ላልመጣ እችላለሁ። ግን ነገ የተሻለ እንደሚሆን፣ ነገ ከዚህ በተሻለ እንደምሰራ እርግጠኛ ነኝ፣ እተማመናለሁ። አንቺም እህቴ እርግጠኛ ነሽ ነገ በተሻለ እንደምትሰሪ፣ በራስሽ እንደምትተማመኝ። ስለዚህ ፕሊዝ ፕሊዝ አግዙኝ፣ ሰብስክራይብ አድርጉኝ። ቻሌንጁን ተቀላቀሉ፣ እንደማመር፣ እንተጋገዝ። ያኔ ደምሪኝ ለምልልሻለሁ፣ ደምሪኝ፣ ሰብስክራይብ አድርግኝና አድርግሻለሁ። ያኔ ፎሎ ስታደርግ ነው የምትወይ አይደል? ስክሮል ፌስቡክ ላይ ቲክቶክ ላይ ሁሉንም ነገር ዩቱብም ጊዜን አሳልፍበታለሁ ብለሽ ገብተሽ ስታይቱ የለ እንዴ? የራስሽን ስሪ። አንቺም ሰው እንዲያይሽ አንቺም የራስሽን ስሪ። እንተጋገዝ፣ እንረዳዳ። ለምን እስከ መቼ ለሰው እንትን እንላለን? እኛ እርስ በራሳችን ጠንክረንም እንስራ። በርቱት እህት ወንድሞቼ። ያኔ ከሰራነው ውጤታማ እንሆናለን። ያኔ ትምህርት ቤትም ስቴፕ ባይ ስቴፕ ነው አይደል እንዴ? ያኔ ከዜሮ ወደ አንድ ከዜሮ ወደ ከኬጅ ወደ አንድ እያለ አይደል እንደ እያደገ የሚሄደው። ይሄም ስቴፕ ባይ ስቴፕ እያደግን ነው የምንሄደው። ያኔ ኮንተንታችን እያስተካከል፣ የተሳሳትንበት ቦታ እያስተካከል እያረም ወደ ደህና ነገር ወደ ጥሩ ህይወት ነው እየመራን ነው የሚሄደው። ስለዚህ እንስራ፣ እንተባበር። ፕሊስ እህቴ የምታዩ አንቺ ሰብስክራይብም ላይክም ሼርም አድርጊ። ላንቺው ነው የኔ ማደግ፣ የአንቺው ማደግ ነው። ስለዚህ ፕሊስ እንስራ። ያኔ ይጠቅመናል ለሁላችንም። ዛሬ ባይጠቅመንም ነገ ከጊዜ በኋላ ጠንክረን ከሰራ ሊጠቅመን ይችላል እላችኋለሁ። አከብራችኋለሁ፣ ወዳችኋለሁ። ሰብስክራይብ ላይክ ሼርም አድርጉ ፕሊስ ፕሊስ ፕሊስ። በሰላማ ባይ